السلام عليكم ورحمة الله وبركاته. سلام. ክፍል 3ን እንቀጥል ስለ መላእክቶች ወይንም ስለ መላእክቶች ትምህርት ማለት ነው። ባለፈው ትምህርት ላይ ስለምን ተምረን ነበር? ስለ መላእኩ ጅብሪልና ስለ መላእኩ ሚካኤል ሁለቱንም ስራቸው ምንድን ነበር የሚለውን አይተናል። መላእኩ ጅብሪል ስራው ምንድነው? ከአምላክ ከአላህ ዘንድ ራእይን ወይንም የእርሱን ንግግር ለመላእክቶች ለነብያቶች ማድረስ ማመላለስ ነበር ስራው። የሚካኤል ስራ ምንድነው ብለናል? ደግሞ አላህ Subhanahu Wa Ta'ala አምላካችን ዝናብ እንዲያወርድ ስራ ሰጥቶታል። ግልጽ ነው። አላህ እንዲወረድ ዝናቡ ባዘዘበት ቦታና በሚፈልግበት ቦታ እንዲሁም በሚፈልግበት ጊዜ እዚህ ቦታ አውርድ በዚህ ጊዜ ብሎ ያዘዋል። በዚያ መሰረት ያንን ይፈጽማል። ይህ መላእክት የአላህን ትእዛዝ መፈጸም እንጂ ፈጽሞ ከራሳቸው አንዳች ነገር አያደርጉም እነዚህ መላእክቶች። ይሄ ልታውቁ ይገባል። ለዚያም ነው መልአኩ ጅብሪል ከዕለታት አንድ ቀን ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት? መልአኩ ጅብሪል ሆይ ለምንድን ነው በየጊዜው እየመጣህ ማትዘይረኝ? ደስ ይለኛል እየመጣህ በየጊዜው ብትዘይረኝ ሲሉት ምን እንዲላቸው አዘዘው አላህ Subhanahu Wa Ta'ala ወማ ነተነዘሉ ኢላ ቢአምሪ ረቢክ። ሙሐመድ ሆይ በጌታህ ትእዛዝ እንጂ እኮ ፈጽሞ አንወርድምኛ አንንቀሳቀስምኛ መላእክቶች ጌታ ሲያዘን ብቻ ነው የምንንቀሳቀሰው ብሎ ነገራቸው። ስለዚህ መላእክቶች ፈጽሞ ከራሳቸው የሚያደርጉት ነገር የለም። አንድንም ሰው መርዳት አይችሉም። ያለ አላህ Subhanahu Wa Ta'ala ትእዛዝ ፈጽሞ ካሉበት ቦታ መንቀሳቀስ ሁሉ አይችሉም። ግልጽ ነው አይደለ? አላህ ሲያዛቸው ብቻ የሚፈጽሙ ፍጥረታቶች ናቸው። ይሄ ልታውቁ ይገባል። ስለዚህ መላእክቶችን ልትማጸናቸው አይገባም። መማጸን ያለባችሁ የፈጠራችሁን አምላካችሁን አላህን ብቻ ነው። ፈጽሞ መላእክቶች አይጠብቋችሁም። መልአኩ ገብርኤል ይጠብቀኛል፣ መልአኩ ሚካኤል የሚጠብቅ የሚረዳ የሚያግዝ ሁሉ ነገር የሚያደርግ የሚፈጽም አንድ አምላክ አላህ Subhanahu Wa Ta'ala ብቻ ነው። እነዚህ መላእክቶች ፈጽሞ ከራሳቸው አንዳች ነገር ሊያደርጉ አይችሉም። አላህ ሲያዛቸው ብቻ የሚንቀሳቀሱ ፍጥረታቶች ናቸው። ይሄ ልታውቁ ይገባል። ሁለቱን መላእክቶችና ስማቸውንና ስራቸውን አንስተናል። ሶስተኛውና ሌላው ደግሞ ማነው? መለኩል መውት ወይንም የሞት መልአክ የሚባለው። ይህ መልአክም እንዲሁ በጣም ግዙፍና ትልቅ ከሚባሉ የመላእክት አይነቶች ነው። የዚህ መልአክ ስራውና ተግባሩ ምንድነው? ደግሞ የሰው ልጆችን ሩህ ወይንም ነፍስ ማውጣት። የጊዜ ገደባቸው ጊዜ ሲደርስ አምላካችን አላህ አከሌን ሂድና ሩሁን አውጣ ብሎ ያዘዋል። ከዚያም በኋላ ይህ መላእክት በአላህ ትእዛዝ ይወርድና እንዲሞት የተወሰነበትን ሰው ነፍሱን ሩሁን ያወጣል። ግልጽ ነው አይደለ? ይህ ነው ስራው። አላህ Subhanahu Wa Ta'ala ይህን አስመልክቶ ምን አለ? ቁል የተወፋኩም መለኩል መውት الذي ወኪለ ቢኩም። ያ በእናንተ የእናንተን ሩህ ወይንም ነፍስ በማውጣት ላይ የተወከለው የሞት መልአክ እናንተን ይገድላችኋል ወይንም ነፍሳችሁን ያወጣታል ብሎ አላህ Subhanahu Wa Ta'ala ስለርሱ ተናግሯል። ቀጣይ ደግሞ ስለ ሌሎቹ መላእክቶች እናወራለን። አሰላሙ አለይኩም።